ሰውነቴ እየቀነሰ መጣ አሎ አቴም ኸሪቦ ይኸልዮም እቱ ናይ ቲክቶክ ክሬቲቭ አዋርድ ሽልማት በቃ ለአድናይስ ከምዚ ገይሩ ጾም ይሕዝቦ በቃ ኩኒ ለየን ዓርሴ ዝኣምን ታዩ ጌርካ ዝቆልዓ እንታይ ተራኺብኩም በቃ ኣነ ስብስሩ ግርም ይብለኒ ኣታይ ግርም ይብለኩም ሎ ማለት ቅድሚ ሕዚ እውን ኣብቱ ናይ ክወዳደር እዚ ናይ ቲክቶክ ኣዋርድ ንዩትናስ እየ ዝመረፅ እምበር ንኣዶናይ ይመረፅን ኢሉ እሱ መወሰሉ እዩ ፀገም የብሉ ተደለየ ዩትናስ ይምረፅ ተደለየ ወላይ ይምረፅ ግን ዘድልን ዘየድልን ብዙሕ ነገራት ትሽዑ እውን ተዛሪቡ ማለት እዩ ሕዚ እውን ዝቆልዓ ኣድናይ ተኣሲሩ እናሃለየ ኣድናስ ትግራዋይ ይኾነ ኣቦኡን ኣዶኡን እዮም ትግራዋት እምበር ንሱ ትግራዋይ ይኾነ ይዛረብለ ማለት እዩ ታዩ ጌርካ ዝቆልዓ ብስሩ እንታይ ኢኻ ፀምድ ክሒዝካ ኣብ ምንታይ ም ተረኺብኩም ንሕናስ ብስሩ ክንጥርጥሩ ይገብረና ኣሎ ብስሩ ኣዶናይ ግን ዝሕግዝ ዝነበረ ዝሕገዙ ሰባት ድዩ ወይስ ኣይኮነን ዝብል ከዓ ምርኣይ የድላይ እዩ ማለት ኣዶናይ ዝሕግዞም ኣብ ዝቅድምቱ እንትኑ ዩትናስ ሕዚ እውን ዩትናስ እንታይ ዩትናስ ዝብለካ ኣለካ ብስሩ ኣቀዲምካ ምሕጋዝ እንታይ ኢኹም ዝብለካ ኣሎ እታ ቆልዓ ግን ዩቲ ንዝሕገዝ ሰብ ትሕግዝ ነይራ እዩ ሶ ኣነ ኸመይ ኢለ ካብኡ ድማ እዚ ናይ ኢትዮጵያውያን ውድድር ስለዝኾነ ኣዶናይ ሰዓረ ኣይሰዓረ ላይ ኣይንታየይን ሰይፉ እውን ናይ ኣዶናይ ኢትዮጵያዊነት ምቕባል ኣብይዎ እዩ ለኣላ ሚድዩ ዝዓደማ ትግራዋይ ገይርዎ እዩ በት ኣዶናይ ኢዝ ኖት አ ትግርያን ወላዲቱ ትማሊ እንታይ ይብላ ነይረን ብቢቢሲ ብሉፅ ኢትዮጵያዊ እየን ይብላ ነይረን እዚ ናይ ኩላትና ኣዴታትና ናትና ናተይ ኣደይ እውን ከምኡ እያ ክትብል እቲ ፖለቲካ ርድኢትና ስለዝፈላለ ማለት እዩ በት እሳ ብትክክል እያ ዲስክራይብ ገይረንኦ ብትክክል እየን ሶሪ ኣትን እየ ዝብል ብትክክል እየን ዲስክራይብ ገይረንኦ ዝኾነ ወላዲት ወደን ክእሰረን እውን ይደልያን እዚ ናቹራል ትሩዝ እዩ ሶ ኣዶናይ ትግራዋይ ኮይኑ ትግራዋይ ናበለ ዝምድብሰስ መን ይኸብሱሩ መን ይኸመድብ ትገይርኩም ስሩ መን ይኸም ገይርኩም ንኽትምድውስ ዝመረፅኩም ኣካል መን ማእዝና መረፅናኩም ኮይና ካልኣይ ትግራዋይ ዘብሩ ረቑሓታት መን ይዘርዝርዎም ብምንታይ ስሩ እቶም ረቑሓታት ተቐሚጦም ዘለዉ እቶም ረቑሓታት ተቐሚጦም ዘለዉ መን መሰል ይህብኩም ከምኡ ኢልኩም ክትዛረቡ ኣነ ብዛ ቃል ዓለም ይገርምን ለየካ ሓደ ሰብስ በቃ ንመሰለ ተሓሳስባ ክሕዝ ይኽእል እዩ ኣብ ደለየ ቦታ ክቕመጥ ይኽእል እዩ ዝኾነ ነገር ፍልይ እንተይደስ በቃ ትግራዋይ ይኾነ እንታይ ድኹን እናበልኩም ክትዛረቡ ተሰብ ክተሻመቑ በቃ ካብኡስ በቃ እንደገና ሓቂ ኣነ ብሱ ኢሎ ሕሱ ከብሎ ከለኹስ ዝኸምዚ እናበልካ ላወጣኻ ዝዛረቦ ዘለካ ብዘይ ሰብ ክተርፍ ትልካ ብዘይ ቃል ዓለም ኣታ እውን ነገር ኣነ ብሱ ኢሉ ብጣዕሚ ግርም እዩ ዝለኒ በቃ ኣይ
ፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ሊውልኝ እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብያስ በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስቧል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደርብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። ይመርተን ነው። አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበትም። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ።
ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ይጨርሳል።